መከላከል ዋንጫዎችን ማሸነፍ ያስችላል የሚለው መርህ ትክክል ከሆነ አርሰናል ዘንድሮ ሻምፒዮን ይሆናል። በዚህ አካሄዱ ፈጥሮ ጎል ማስቆጠር ቢያቅተው እንኳን በቆመ ኳስ ጎሎችን እያስቆጠረ የሚያሸንፍ ቡድን መሆኑን ስናይ ደግሞ ትልቁን የሴት ፒስ ካርድ ደግሞ እንዳስፈላጊነቱ እየመዘዘ እያሸነፈ እየወጣም ስለሆነ ይሄ ቀላል ቡድን አይደለም። የሚያሸንፈው በስታይል ላይሆን ይችላል፣ ነገር ግን የሚያሸንፍና በቀላሉ የማይሸነፍ በቀላሉ የማይጠረመስ ቡድን እንደሆነ ግን ከጨዋታ ሚኬል አርቴታ እያሳየን ነው። ተከላካዩ ድንቅ ነው ስንል በ11 ጨዋታ 8 ክሊን ሺት ስላስመዘገበው ቡድን ነው የምናወራው። ከ11ዱ በሁሉም ውድድሮች 8ቱ ላይ ጎል ያልተቆጠረበት፣ ከተቆጠሩበት ጎሎች ደግሞ አንዱ ብቻ በክፍት ጨዋታ የተገኘ መሆኑን ስናይ የኤርሊንግ ሃላንድ አይደል? ኤርሊንግ ሃላንድ ደግሞ አሁን በወቅቱ ካለው አስደናቂ ብቃት ደረጃ አንጻር አርሰናል ላይ አንድ ጎል ማስቆጠሩን አርሰናልን የሚያስተች አይመስለኝም።